ኦኬ ተመልካቾቻችን እንግዲህ ዛሬ የኢንቨስትመንት ማተር ፖድካስት ሳምንታዊ ፕሮግራም እናቀርብበት ቀን ነው። ለዛሬ እንግዲህ በዚህ በኢንቨስትመንት ማተርስ ፖድካስት የተለያዩ እንግዶች እናቀርባለን። ዋናው ዓላማው ኢትዮጵያ ውስጥ ያለውን የኢንቨስትመንት ኦፖርቹኒቲስ አንሎክ ለማድረግ ነው። ያሉትን ቻሌንጆችንም ከኢትዮጵያ ውስጥ ሆነው ኢንቨስት አድርገው ከሚሰሩ እንደገና ከተለያዩ አካዳሚክ ላይ ያሉ እናገኘውን መረጃ ለእናንተ የምናቀርብበት ነው። ሪፍሌክሽን ታይም ነው። ከዛ በተጨማሪ ዓላማው እንግዲህ ዲያስፖራ ሆነው ኢንቨስት ማድረግ ኢትዮጵያ የሚፈልጉ እንደገና ሪቴል ኢንቨስተር ሆነው ኢትዮጵያ ያሉ እንደገና ኮርፖሬትስ ሆነውም ኢንቨስትመንት ለማድረግ ወደፊት በተለይ ካፒታል ማርኬቱ ሲከፈት የትኛው ሴክተር ላይ ማድረግ ያዋጣል የሚለውን ኢንፑት ለመስጠት የተቋቋመ ፖድካስት ነው። ዛሬው ፕሮግራም ማቅረብላችሁ መክብብ ተስፋዬ ነኝ ከለንደን። ዛሬ የምናየው የኢንሹራንስ ሴክተር ነው። ኢንሹራንስ ሴክተር ላይ ላለፉት በርካታ ዓመታት ትልቅ የሆነ ብሮከር ፈርም አቋቁሞ የሚሰሩ እንግዳ ነው ከኔ ጋር ዛሬ ያሉት። ስለዚህ እስቲ እሳቸው ራሳቸው ያስተዋውቁንና ወደ ፕሮግራሙ እንገባለን። ኦቨር ቱ ዩ። ተስፋዬ ምግባር እባላለሁ። የኢንሹራንስ ባለሙያ ነኝ። እንግዲህ ከዩኒቨርሲቲ ከወጣሁ ጊዜ ጀምሮ ለ20 ምናምን ዓመታት ኢንሹራንስ ሴክተር ውስጥ ነው ያለሁት። በኢንሹራንስ ካምፓኒ ውስጥ ፕሪንሲፓል ኢንሹራንስ ክለርክ ከመሆን እስከ ቢዝነስ ዴቨሎፕመንት ማኔጀር እስከመሆን በተለያዩ ካፓሲቲዎች ላይ ሰርቻለሁ። አሁን ደግሞ ፎር ዘ ላስት 18 ዓመት አልቲሜት ኢንሹራንስ ብሮከር የሚባል የኢንሹራንስ ብሮኪንግ ፈርም አቋቁሜ ከስታፎች ጋር ያንን እየመራሁ ነው የሚገኘው። መክብዬ ኢንሹራንስን በተመለከተ በደንብ እንወያያለን። ምክንያቱም እኔ ኢንሹራንስ ኢትዮጵያ ውስጥ በጣም አንታፕድ የሆነ ፖቴንሻል አለው ብዬ ከማስበው ትልቅ ኢንዱስትሪ ዘርፍ አንዱ ነው እና የተለያዩ ኦፖርቹኒቲዎች አሉት፣ ምን ቻሌንጅ እንዳሉት እንደገና ደግሞ ምን አይነት ኢንቨስትመንት ሪኳየር እንደሚያደርግ በተለይ ውጭ ላሉት ለዲያስፖራውን ኢንቨስት ማድረግ ለሚፈልጉት ግብዓት ይሆነናል ብዬ አስባለሁ። ስለዚህ በአጠቃላይ ይህንን የኢንሹራንስ ሴክተር ያው እንግዲህ እኔ ባለኝ መረጃ ላለፉት እንግዲህ 30 ዓመት ማለት እንችላለን እስካሁን ድረስ 18 የሆኑ ኢንሹራንስ ፈርሞች ተቋቁመዋል። ነገር ግን የኢንሹራንስ ማርኬቱ በጣም ሲግኒፊካንትሊ በቁጥር ደረጃ እያደገ ቢደርስም በአሴት ግን ለዚህ ለ120 ሚሊዮን ህዝብ ያለው ነገር በቂ ነው ወይ? እንዴት ታይዋለህ? አጠቃላይ የማርኬት ኦቨርቪው ኢዝ ኢት ኪፒንግ አፕ ቱ ዘ ስፔስ ዘ ሪኳየርመንት አሁን ኢትዮጵያ ውስጥ ካለው እንቅስቃሴ አንጻር ምን ይመስላል? ተስፋ ቬሪ ጉድ መክብዬ፣ በጣም ጥሩ ጥያቄ ነው የጠየቀኝ። ኢንሹራንስ አሁን ኢትዮጵያ ውስጥ ያለበት ደረጃ እጅግ በጣም ዝቅተኛ ደረጃ የሚባል ደረጃ ላይ ነው ያለው። አጠቃላይ ሲታይ ለምሳሌ ያህል አሁን በዓለም ላይ ወደ 7.5 ትሪሊዮን ዶላር ደርሷል የኢንሹራንስ ፕሪሚየም ቮሊዩም። ከዛ ውስጥ በኢንታየር አፍሪካ 1% ብቻ ነው ሼር የሚያደርገው ከዛ አማውንት ላይ። ሎክ ኢትዮጵያ ደግሞ አስበው ከዛ ማርኬት ላይ በጣም ለሊስት ከሚባሉት ሀገሮች ውስጥ ነው ያለችው እና በጣም ዝቅተኛ ደረጃ ነው ያለው። ነገር ግን ፎር ደ ላስት 2-3 years እያደገ ነው የመጣው። ምንም እንኳን በጣም እንጭጭ ኢንፋንት ስቴጅ ላይ ቢሆንም እያደገ ነው የሚመጣው። እንደውም ፎር ደ ኔክስት 3 years ያለው ፕሮጀክሽን በ20% ያድጋል ተብሎ ነው የሚታሰበው። አሁን ያሳድጉታል ተብሎ ከሚታሰቡት ነገሮች ውስጥ አንዱ ፕሮጀክሽኑ የሚያሳየው ሬጉላቶሪ ሪፎርሞች አሉ። አሁን ኢንዲፔንደንት የሆነ ሬጉሌተር ሊቋቋም ነው። አት ኤንድ ኦፍ ዲስ ይር ይቋቋማል ተብሎ ይታሰባል። አሁን ኢንሹራንስ ሬጉሌትድ የሆነ ያለው በናሽናል ባንክ ውስጥ ነው። ናሽናል ባንክ ምንም እንኳን ፎከሱ ባንክ ላይ ቢሆንም ኢንሹራንስም እዛው አይከንሲያ ተጠግቶ ነው ያለው። ትልቅ ትኩረት ሰጥቶት አይደለም ያለው። ናሽናል ባንክ ዋናው ትልቁ ትኩረቱ ባንኮች ላይ ነው። ባንክን ሬጉሌት ማድረግ ላይ ዴቨሎፕ ማድረግ ላይ ነው ያለው እና ስለዚህ ኢንሹራንስ ራሱን ችሎ መውጣት አለበት። ትልቅ ፕሮፌሽን ነው። ለአገር እድገትም ትልቅ ነገር ኮንትሪቢዩት ያደርጋል ተብሎ ስለሚታሰብ አሁን በመንግስት ደረጃ የሚያቅጣጫ ተወስዶ አሁን ኢንዲፔንደንት ሬጉላቶሪ ነገር እየወጣ ነው። ያ ትልቅ እመርታ ያደርጋል። ምክንያቱም አሁን ሬጉሌሽን ላይ ነው የሚያተኩር አሁን ያለው ሱፐርቪዥን። ነገር ግን ዴቨሎፕመንት ላይ ሊያተኩር የሚችል ትልቅ ሰፖርት ሊያደርግ የሚችል ማርኬቱን ኢናንስ ሊያደርግ የሚችል ራሱን የቻለ ሰልፍ ሬጉላቶሪ ቦዲ ይቋቋማል ተብሎ ነው የሚጠበቀው። ስለዚህ ያም ትልቅ አስተዋጽኦ ይኖረዋል። ሌላው ደግሞ አሁን የካፒታል ማርኬት መምጣት እሱ ራሱ ትልቅ ነገር ነው። ሌላው ደግሞ አሁን ናሽናል ባንክ ራይት ነው አሁን ምንም እንኳን ተገንጥሎ ባይወጣም አሁን ምዛው እያለ አንዳንድ ስራዎች እየተሰሩ ነው። የካፒታል አዲኳሲ ሪኳየርመንት እየታየ ነው እየመጣ ያለው። አሁን ዘንድሮ ላይ ሁሉም ካምፓኒዎች የተቀመጠውን ሪኳየርመንት እንዲያሟሉ እየተደረገ ነው። ዲጂታላይዜሽን አለ፣ የኢንፍራስትራክቸር ኢንቨስትመንቶች አሉ። እነኚህ ሁሉ ነገሮች አሁንም እያሳደጉት ነው። ወደፊትም ፎር ዘ ኔክስት 3 years በ20% ያሳድጉታል ተብሎ ነው የሚታሰበው። በጣም የሚገርም ነው። ምክንያቱም እኔ አሁን እዚህ እንግዲህ እንግሊዝ ሀገር ለንደን ሆኜ እንደው በጣም የሚገርም በቀደም ዕለት የራሴን ሞተር ኢንሹራንስ የመኪና ኢንሹራንስ አመት ደርሶ ሪኒው ማድረግ ነበረብኝ እና ያሉት ለእኔ ፕራይስ ማች የሚያደርግ የመጣልኝ የኢንሹራንስ ፕሮቫይደር 769 ናቸው።
እንግዲህ በእኔ ፕሮፋይል ሜይ ቢ ፕሮቫይድ የሚያደርጉት ካን ኢማጂን ለአንድ ሰው ማለት ነው። እና ደግሞ ይሄ ገና ኢንሹራንሱ ሳይደርስ ገባ ፎሎ አፕ እኔ አሁን ገና 1 ወር ምናምን ይቀረኛል፣ ግን ዘ አማውንት ኦፍ ኢሜይልስ አም ጌቲንግ ኤቭሪ ዴይ ኢንሹራንሱን ሪቪው ለማድረግ ያንን ቢዝነስ ስናሽ ለማድረግ ኢትስ ኦን አ ዲፍረንት ሌቭል እና አይ ኖ ኢትዮጵያ ውስጥ እንዳልከው በ30 ዓመት ውስጥ እድገት ስሎሊ ቢሆንም ዘ ላስት 3 years ኢንክሪዚንግ አት አን ኢንክሪዚንግ ሬት መሆኑ በጣም ደስ የሚል ነገር ነው። ምክንያቱም አይ ቲንክ ከታሰበበት በጣም አትራፊ በጣም አዋጪ የሚሆን የሴክተር ነው ብዬ ነው የምገምተው እና ይህንን ካየን ረገድ በዚህ በሴክተሮች ውስጥ እስካሁን ድረስ እንደዚህ እንዳይስፋፋ ያደረጉት ትልቁ ችግር ምን ነበረ? ቻሌንጅ ጀስት አጠቃላይ እንደው ምንድን ነው? የአዌርነስ ኢሹ ነው? የሬጉላቶሪ ኢሹ ነው? እና በጣም የሚገርመኝ ደግሞ ሁሉም ባንኮች የራሳቸው ኢንሹራንስ አላቸው እና አሜን እሱስ ምንድን ዋይ እንዴት ሲዋቀር በዛ ፎርሙ ለመዋቀሩ ሪዝኑ ምንድን ነው የሚለውን እስቲ አድርገህ ቻሌንጁ ላይ ብናተኮር። ቻሌንጅ የሚመስለኝ መሰለህ እኛ እንግዲህ በኃይለ ሥላሴ ጊዜ የፕራይቬት ሴክተር ያደገ ፕራይቬት ሴክተር ነበረ። የፕራይቬት ኢንሹራንሶች ነበሩ፣ ፕራይቬት ባንኮች ነበሩ፣ ብዙ ፕራይቬት ኢንቨስትመንት ነበረ። ከዛ በኋላ የደርግ ሪጅም ሲመጣ ለ17 ዓመት ኤቭሪቲንግ ናሽናላይዝድ ሆኖ ፕራይቬት ኢንሹራንሶቹ በሙሉ አንድ ላይ አማልጋሜት ተደርገው ተወረሱና የኢትዮጵያ መድን ድርጅት ተቋቋመ። ብዙዎቹ ነገሮች ስቴት ኦውንድ ሆኑ እንደ ሌሎቹ ሴክተሮች ኤግዛክትሊ። ስቴት ኦውንድ አንድ ካምፓኒ ሆነ፣ ያ የመንግስት ነው። ስለዚህ ኢንቨስትመንቱ ብዙ ያደገ አልነበረም። ያ ትሬንድ ማህበረሰቡ ላይ የሚፈጥርበት ነገር አለ። ኦኬ ኮምፒቲሽን አልነበረም። አንድ ሶል ፕሮቫይደር ነበር የነበረው። እሱ የሚሰጠበት ሰርቪስ ሞር ኦፍ ለገቨርንመንት ነው እንጂ ተደራሽ ሆኖ ታች ውስጥ ድረስ አልገባም። እነኛ ነገሮች ነበሩ። ከዛ ከተከፈተም በኋላ ያ ሜንታሊቲ ቀስ እያለ ነው ሰውን እየለቀቀው የመጣው። እሱ እንዳለ ነው ማርኬታችን ሊበራላይዝድ ሆነው። ሊበራላይዝድ ከሆነ በኋላ ደግሞ ብዙ የግንዛቤ ማጣት አለ። በደንብ ኢንሹራንስ አልተሰበከም፣ አዌርነስ በደንብ ክሬት አልተደረገም፣ እምነት ማጣት አለ። ቢኮዝ በፊት ሰው የገቨርንመንት ሆኖ ወይ ይሆናል ይላል፣ አይሆንም። ከስተመር ሰርቪስ፣ ከስተመር ኤክስፒሪየንስ፣ ከስተመር ሳቲስፋክሽን የሚባሉ ኮንሰፕቶችም አልነበሩም። ዳቦም ቢሆን በወረፋ የሚታደልበት ዘመን የነበረው። የተለያዩ ችግር ፈቺዎች የሆኑ አገልግሎቶች አለመኖር፣ ከፍተኛ የሆነ የዋጋ ቆረጣ፣ ለዋጋ እንጂ ከዛ በኋላ ደግሞ ለሰርቪስ አለመጨነቅ፣ ደካማ የሆነ አገልግሎት አሰጣጥ፣ ስታፎቹ በደንብ በኢንሹራንስ ላይ ብቁ ባለሙያ ሆኖ አለመገኘት፣ ቅድም እንዳልከው ደግሞ እያንዳንዱ ባንክ የራሱ አለው ነገር ሴክተሩ በደንብ እንዳያድግ አድርጎታል። እነኚህ ሁሉ ቻሌንጆች ናቸው። ኤግዛክትሊ በጣም አሁን ያነሳው ፖይንት የሚገርመው የፕራይሱን በኋላ እንመጣበታለን። የከስተመር ሳቲስፋክሽንን በተመለከተ የሚቀጣይ ጥያቄ ያስኩት እሱ ነበር። ምክንያቱም ኢንሹራንስ ሴክተሩ እኔ ሁል ጊዜ ኢትዮጵያ ውስጥ የምለው ነገር አለ። አንድ ነገር መጀመሪያ ላይ ስሎ ነው ስታርት የሚያደርገው ነገር ግን ሰዎች ከስተመሮቹን ፕሮፐርሊ ሳቲስፋይ ካደረግ ምንም በቃ ሪስፖንድ ያደርጋል ለማርኬቱ። ሰው በጣም ሪስፖንድ ያደርጋል። ለዛ ነው አሁን የእናንተ እንግዲህ አልቲሜት ኢንሹራንስ ዘ ቤስት ብሮከር የተባለበት ማርኬቱ ላይ ኢዝ ቢኮዝ ዩ አር ሪስፖንዲንግ እና ከስተመሩ የሆነ ሌቭል ኤክስፔክቴሽን አለው እና ይሄ በፖሊሲ ሆልደሮች ያላቸው ኤክስፒሪየንስ ምንድን ነው? እንደው ማርኬት ሪሰርች ተሰርቶ ፍሮም ከስተመር ፖይንት ኦፍ ቪው ምን ላይ ደረጃ እንደሚያሳይ የምታውቁት ኤኒ ሪሰርች የተደረገ ኦር አሜን ጀነራል ነው አንተ የሚመስልህ? እንደ ወጣ ገባ ያሉ አልፎ አልፎ ጥናቶች ይደረጋሉ። እኛም በእኛ ካምፓኒም ከስተመር ሳቲስፋክሽን ሰርቬይ እናደርጋለን። እነኛ ነገሮች የሚያሳዩት ብዙ ሳቲስፋክሽን ራይት። አንደኛ ቅድም እንዳልኩ ነው ሜንታሊቲ አለ፣ የሞኖፖሊ ሜንታሊቲ አለ። ያ የሞኖፖሊ ሜንታሊቲ ፕራይቬት ኢንሹራንስ ካምፓኒዎች ሲመሰረቱ ብዙ ሰው ከዛ ወጥቶ ነው ፕራይቬት ሴክተር ውስጥ የገባው። ያ ብዙ ፍሌክሲቢሊቲ ያለመደ ሜንታሊቲ እዚህ መጥቶ ወዲያው ፍሌክሲብል ሊሆን አይችልም። ኤግዛክትሊ ለርኒንግ ከርቭ ያስፈልገዋል። ያ ኢዝ ቬሪ ግራጁዋል ግን አሁን ፎር ዘ ላስት 10 years ግን ነገሮች በጣም እየፈጠሩ ነው እየመጡ ያሉት። ቲንግስ አር ቼንጂንግ። ቴክኖሎጂካል አድቫንስመንቱ ሰዎች በጣም ብዙ አይነት ኢንቨስትመንት መምጣታቸው፣ የውጭ ሀገር ኢንቨስተሮች መምጣታቸው፣ ሰርቪስን ሪኳየር የሚያደርግ ጀኔሬሽን እየመጣ ነው። አሁን ያሉት የድሮቹ ኢንቨስተሮች
በተለያየ ምክንያት በወጣቶቹ እየተሳተፉ ይመጣሉ። ሰው ወጣቶቹ ያላቸው ትምህርት፣ ግንዛቤ፣ የኢንተርናሽናል ኤክስፒሪየንስ ነገሩን ቀስ እያለ እየቀየረው መጣ። ይሄ ኖት ኦንሊ ኢንሹራንስ ብዙ ሴክተር ላይ ያለ ነገር ነው። ነገር ግን ይሄ ሁሉ ቻሌንጅ ቢኖርም በጣም ብዙ የሚገርሙ ደግሞ ኦፖርቹኒቲዎችም አሉ። ኢማጂን ያለን ፖፑሌሽን ኢዝ ቢግ ማርኬት። ቀላል ነገር አለ። እኔ ብዙ ሀገር ስዞር እና ስለ ፖፑሌሽናችን ሳወራ በጣም ብዙ የኢንሹራንስ ሰዎች አፋቸውን የሚከፍቱት ነው። ይሄ ትልቅ ፖቴንሻል ነው። አሁን የኢንዲፔንደንት የሆነ ሬጉሌተር መምጣቱ አሁን ሲመጣ ሬጉሌሽን ላይ ሱፐርቪዥን ላይ ብቻ ሳይሆን ዴቨሎፕመንት ላይ ስለሚሰራ ያ ትልቅ ነገር ነው። ዴቨሎፕ ይደረጋል። ያልተዳሰሱ ኤሪያዎች እንዲዳሰሱ ይሆናሉ። ብዙ አይነት አማራጮች ኢንሹራንሶች እንዲቀርቡ ይሆናል። እነኛ ነገሮች በጣም ብዙ ትልቅ ፖቴንሻል ይዘው ይመጣሉ። አሁን ዲጂታላይዜሽኑ ብዙ ሰው አሁን ስልኩ ላይ ነው። አሁን የስማርት ቴሌፎን የስማርት ስልክ ፔኔትሬሽኑን ብታይ ወደ 70 ሚሊዮን ደርሷል። ሰው አሁን ኢኮመርስ እጁ ላይ ነው ያለው። ስለዚህ በስልኩ ነገሮችን በቀላል የሚገዛባት ነገር እየመጣ ነው። ያም ትልቅ ፖቴንሻል ይዘው እየመጣ ነው። የቴሌኮም ካምፓኒዎች አሁን ሳፋሪኮም ከኬንያ መጥቷል። ሌሎች የተወዳደሩ ተጨማሪ ፕሌየርስ ለመሆን ቴሌኮም ደግሞ አብሮ ከቴሌኮም ጋር ተያይዘው የሚመጡ ብዙ ነገሮች አሉ። ኤምፔሳ ኬንያ ላይ የሚሰራቸው የአክሰሰብል ኢንሹራንስ አይነቶች አሉ፣ ቀላል ኢንሹራንስ አይነቶች። ስለዚህ አሁን ኢትዮ ቴሌኮም እዚህ ሶስተኛ ወገንን እየሸጠ ነው በራሱ ቴሌብር ላይ። እንደዚህ አይነት የዲጂታል ማርኬትን ኮምፒት የሚያደርጉ ተወዳዳሪዎች በመጡ ቁጥር ኢኖቬሽን ይመጣል። እነኚህ ሁሉ ትልቅ ፖቴንሻል ናቸው ልፈልግ። ደግሞ ፎሪን ፕሌየርሶች አሁን ለባንኩ ተከፍቷል፣ ለውጭ ሀገር ኢንቨስተሮች። ኢንሹራንሱም አሁን ሬጉሌተሩ ከተቋቋመ በኋላ ይከፍታል። እሱም ትልቅ እድል ይመጣል። ውድድሩ ማርኬቱ ማስፋት ላይ ትልቅ ሮል ይኖራል ብዬ ነው የማስበው። ኤግዛክትሊ አይ ቲንክ ተስፍሽ በጣም ብዙ ነገሮች ነው የነካካው። ስለ ዲጂታላይዜሽን ወደ በኋላ እንመጣለን፣ ስለ ፕራይስ ወደ በኋላ እንመጣለን። ግን ከነካው አይ ቲንክ እኔ በጣም ኢምፕረስ ያደረገኝ ነገር ምንድን ነው የከስተመር ኤክስፒሪየንስ ማለት ያው እንግዲህ አሁን የነ ቲክቶክ የነ አርቲፊሻል ኢንቴሊጀንስ ያለበት ሌቭል ማለት ለምሳሌ አንዳንድ ጊዜ እዚህ ቤት ውስጥ አብሮ ሰው አለ ወይ የሚሰማኝ ምናምን እስክትል ድረስ ነው የምትጠራጠረው። አሁን እኛ ጋር ማለት ነው። ለምሳሌ ሜቢ የሆነ ነገር ልትገዛ የሆነ ስታስብ የዩቲዩብ አድቨርቱ ልክ ስልክ ኳስ ወይ የሆነ ልታይ ስትከፍት አንተ ከምትፈልገው ነገር አላይን ያደርጋል። ዴቢት ካርድ ምናምን ይዘህ የሆነ ነገር ገዝተህ ስትመጣ ከሱ ፕሮዳክት ጋር ሪሌትድ የሚሆን ሌላ ነገር አሶሼት አድርጎ ሊጠብቃል። እና እንግዲህ ዓለም እዛ ጋር ደርሷል። ኢትዮጵያም ስሎሊ ወደዛ እየሄደች ነው። ኖት ኦንሊ እንትኑ ማነው ባንኩ ኢንሹራንሱ አብሮ ያድጋል። በተለይ ዲጂታላይዜሽኑ ላይ በተመለከተ እናየዋል። ግን አንድ ነገር ቅድም ስታነሳ ኢትዮጵያ 120 ሚሊዮን ነው ሲባል ከበጣም ብዙ እንግዶች ጋር እዚህ አወራ ነበረ። ለምሳሌ when it comes to ባንክ 120 ሚሊዮን doesn't mean anything። ምክንያቱም 120 ሚሊዮን ውስጥ ኢኮኖሚካሊ አክቲቭ የሆኑ ስንት ነው የሚባለው ትልቅ ግምት ይሰጠዋል። when it comes to ኢንሹራንስ ግን እንደሱ አይደለም። ለምሳሌ ቴክ ላይፍ ኢንሹራንስ፣ ምክንያቱም ላይፍ ኢንሹራንስ ስታስበው ሁሉም ሰው እንግዲህ መኖር ነው የሚፈልገው። ሲኖር ወይ የሆነን አደጋ ሲደርስበት ኢኮኖሚካሊ አክቲቭ ሆነ አልሆነ it doesn't matter። አትሊስት እንደ ቤዚክ ኔሴሲቲ ብዙ ሪኳርመንቶች አሉት እና ኢንሹራንሱ የተለየ ዳይናሚክስ ነው ያለው የምልበት ምክንያት አንዱ ይሄ ነው። እና በዚሁ ትልቁ ማርኬት እንግዲህ አለ ብዬ ነው የምለው ሁል ጊዜ ሪቴል ኢንቨስትመንቱ ላይ ነው። አሁን ተስፋዬ እንግዲህ የአንተ ክላይንት ፕሮፋይሎችን አላውቅም ትነግረናለህ። ግን በብዛት ለምሳሌ ብድር ሲወሰድ እንደ ተጓዳኝ ወይም ደግሞ እንደ ግዴታ ተደርጎ ኢንሹራንስ የሚኬደው ወይም ደግሞ ትልልቅ ፋብሪካዎች ማኒፋክቸሪንግ ፕላንት ስታቋቁም ከፋይር ጋር ምናምን የተገናኘ እና ሞር ነገሮች እንደ ኔሴሲቲ ሳይሆን እንደ የሆነ ነገር ቲክ ቦክስ ኤክሰርሳይዝ ለማድረግ ይመስላል ያለበት። ግን እኔ ትልቁ ፖቴንሻል ያለው የሪቴል ማርኬቱ ላይ ነው እና ይሄ ላርጅሊ አንታፕድ ነው ብዬ ነው የማስበው። ስለዚህ እነዚህን ወደዚህ ጋር ለማምጣት ለምንድን ነው እስከዛሬ ድረስ ያልተቻለው? እንደው በከስተመር ደረጃ ምን አይነት ካይንድ ኦፍ ኢንቨስትመንት ነው ይህንን አንሎክ ሊያደርግ የሚችለው ብለህ ታስባለህ? ተስፋ የመጀመሪያው ችግር ምን መሰለህ? አሁን ከስተመር ሳቲስፋክሽን ምናምን ስትመለከት በጣም ያለው ከስተመር ኤክስፒሪየንስ በጣም ዝቅተኛ ነው እኛ ሀገር። አሁን ቅድም ያነሳኸው ነጥብ አለ። ሰዎች ህንፃ ሰርተው ባንክ ስለሚያበድራቸው ባንኩ ለገንዘቡ ይጠነቀቃል። ባለቤቶቹ አሉ ለህንፃቸው የሚጠነቀቁት ኢንሹርድ ያደርገዋል። ቢኮዝ ገንዘብ ስላበደረ ነው። የእሱ የባንኩ ብቻ አይደለም፣ ኦነሩ ብዙ ገንዘብ ኢንቨስት አድርጓል። ግን ኦነሩ ትዝ አይለው። ቢኮዝ ያለው ከስተመር ኤክስፒሪየንስ ፕሮቴክት ያደርጉኛል፣ ይሸፍኑልኛል፣ ለአደጋ ይደርሱልኛል የሚል ኤክስፒሪየንስ ብዙ የለውም። ዲስ ኢዝ ቢገስት ፕሮብለም፣ ቢገስት ቻሌንጅ ወይ ነው።
አማራጭ አትሆን የሚገባው። ለምሳሌ ልክ የባንክ ሎኑ ሲያልቅ ኢንሹራንሱ ሊያቋርጥ ይችላል። በነገራችን ላይ ገርም ነው እኮ በጣም። ኢማጂን ባንኩ ነገ እርዝኩክ ቢመጣ ፋየር ቢመጣ ኤኒ ኢምፓክት ዳሜጅ ሀፕን ቢያደርግ ተንደር እንትን ቢያደርግ ላይትኒንግ ቢመጣ ቢያደርጉ ብሎ ባንኩ ለፕሮፐርቲ ይጨነቃል። ኢንቨስት ላደረገው ገንዘብ ይጨነቃል። ኦነሮች ግን አይጨነቁም። የማይጨነቁበት ዋናው ምክንያት ሪስክ ሬዚሊየንት ሆኖ ብቻ ሳይሆን ያላቸው ኤክስፒሪየንስ ያንን የሚያሳይ አይደለም። አልደረስንላቸውም፣ አላሳየናቸውም በጥቃቅን ነገር ሁሉ። ዳትስ ዘ ቢግስት ፕሮብለም። ግን ተስፋሽ ሶሪ እዚህ ጋር ላቋርጠን። ለምሳሌ እርዝኩዌክን በተመለከተ ድሮ የሆነ ሩቅ ሌሎች ሀገራቱ ምናምን የሚደርስ ነገር ተብሎ ነው በሚታሰበው። አሁን ግን ኢትዮጵያ ውስጥ ኢዝ ሃፕኒንግ። ስለዚህ ቤት አዲስ አበባ እኮ ሪፍት ቫሊ ውስጥ ነው የምትገኘው። እሱን እኮ አካባቢ ስለሆነች እርዝኩዌክ ፕሮኖች ኤግዛክትሊ። አሁን ቅርብ ጊዜ በዚህ አፋር አካባቢ የተነሳው እርዝኩዌክ አዲስ አበባ ውስጥ ብዙ እንቅስቃሴ ይሰማ ነበር። እርዝኩዌክ በጣም የሚያሰጋ ቦታ ነው። ከኤርዝኩዌክ ጋር ተያይዞ ደግሞ ፋየር ሊነሳ ይችላል። ኤሌክትሪካል ኢንስታሌሽኖች ችግር ሊያመጡ ይችላሉ። በጣም ብዙ አሁን ሪሰንትሊ ማይናማር የነበረው ኤርዝኩዌክ ታይላንድ ውስጥ የነበረውን ኢምፓክት ያደረሰውን ኢምፓክት አይተሃል። ተመልከት። በአገሮች ደረጃ እንኳን እኔ በቂ የሆነ የግንዛቤ ማስጨበጫ ትምህርት አልሰጠንም። ፕሮፌሽን ውስጥ ያለን ሰዎች ማስተማር አልቻልንም። ማርኬቱን ዴቨሎፕ ማድረግ አልቻልንም። ዴቨሎፕ ብናደርገው እኮ ሰዎች ለምንድን ነው 100 እና 500 ሚሊዮን ብር አውጥተው የሰሩትን ህንፃ 20 እና 30 ሺህ ብር ከፍለው ኢንሹርድ ማድረግ የሚሸሹት? ሊትራሊ የግንዛቤ ችግር ነው። ኦኬ እኛ ላርጅሊ ወደ አንተ ጥያቄ እመጣለሁ። ላርጅሊ የምንሰራው ኮርፖሬት ክላይንቶች ያሉ ኮርፖሬት ላይ ነው የምንሰራው። ኦኬ ሶ ብዙ ጊዜ ስንመለከት ኢንተርናሽናል ካምፓኒዎች ስራ ውስጥ ኦፐሬሽን ከመግባታቸው በፊት ኢንቨስት ካደረጉ በኋላ አዴኩዌት የሆነ ኢንሹራንስ መኖሩን ብሮከር አወዳደው ብሮከሩን ማነው ጎበዝ ብሮከር ጥሩ ሰፖርቲቭ የሆነ ብሮከር ተብሎ በሪፈራልም ቢሆን መጥተው አንድ ቀን እንዲያድርብኝ አልፈልግም ይላሉ። ቢኮዝ ወንቱ ማድረግ ይፈልጋሉ። ኢንቨስትመንታቸው ሪስኩን ሚድጌት ማድረግ ይፈልጋሉ። ብዙ እንደዚህ አይነት ካልቸር ግን የኛ ቢዝነስ ኮሚኒቲ ብዙ እንትን እያለ አይደለም፣ እየታየ አይደለም። ግን ሱና ሪሌተር መምጣት አይቀርም። ሪቴል ላይ ቅድም መተህልኝ ነበር፣ ግን ወደ ሪቴል ከመሄድ በፊት ጥያቄህን እዚህ ጋር እንትን ልበል። እንደው ጥያቄ ሳይሆን ስለ የነዚህ የከስተመር አሁን የኮርፖሬት ከስተመሮች ያልከው የነሱ ኤክስፒሪየንስ እንደዛ ከሆነ እና ደግሞ በተለይ ኢንሹራንሶቹ ኢንቨስትመንቱን አሁን እስከዛሬ የመጡት ኢንሹራንሶች ኢንቨስትመንቱ ማድረግ ያልቻሉት የአቴንሽን ጉዳይ ነው ወይስ ሪሶርሱ? የኢንሹራንስ ቢዝነስ ኢን ጀነራል ቦተም ላይን የሚባለው ማለት ፕሪሚየም በጣም ልትሰበስብ ትችላለህ። በሱ ተመጣጣኝ ክሌም ከፍለ መጨረሻ ላይ የሚደርስ ቦተም ላይ ለሼርሆልደሮች የሚደርሰው ገንዘብ በጣም ትንሽ ከሆነ ሜቢ ኢዚ መኒ እያገኘን ነው። ሰው ዋይ ዊ ኒድ ቱ ስኬል አፕ ዋይ ዊ ኒድ ቱ ዱ አዲሽናል ኢንቨስትመንት በሚል ነው ወይስ ምንድን ነው? እሱ ላይ ትንሽ እንድትል ስለፈለግኩኝ ነው። አሁን የኢንሹራንስ ቢዝነስ እንግዲህ አዲስ እንደመሆኑ መጠን ኢንሹራንስ ብዙ ሰዎች ናቸው የሚያቋቁሙት። ኢንሹራንስ የሚበሉት ሰዎች ወንቱ ሾው አትርፈው ጥሩ ዲቪደንድ ጥሩ አርኦአይ ማሳየት ይፈልጋሉ። ስለዚህ ትልቁ ሩጫቸው ትልቅ ቢግ የሆነ ቲኬት አይተም ላይ ነው፣ ትላልቅ ሽያጮች ላይ ነው የሚያተኩሩት። ትላልቅ ሚሊየንስ የሚያገኙበትን ነገር ነው ኢን ዋን ሹት። ያ ጥሩ ገንዘብ እንዲሰበስቡ ያግዛቸዋል። ለምሳሌ ከአንድ ደንበኛ 10 ሚሊዮን ብር ማግኘት እና ሪቴል ያን 10 ሚሊዮን ብር ለማግኘት በጣም ብዙ ሰው ማየት እንትን ማድረግ ይኖርብናል። ሩጫው ቶሎ አትርፎ ለባለሀብቶቹ ትርፍ የመስጠት ጉዳይ ነው። ሌላው ደግሞ ብዙ ኢፈርት የሚፈልግ ነገር አይደለም። እዚሁ ከተማ ውስጥ ተሯሩጠህ አንዱ ከአንዱ ቅድም ባልናቸው በነገር የተዋደነ ነገር አለ። የባንኮቹ ሲስተር ካምፓኒዎች አሉ። ባንኮቹ ያበድራሉ። ሲያበድሩ ኢንሹራንሶቹን ለሲስተር ካምፓኒዎች ይሰጧቸዋል ምናምን። እነኛ ነገሮች ኢንሹራንስ ካምፓኒዎቹ ሞራፍ ጥገኛ እንዲሆኑ፣ ባንኮቹ ላይ ጥገኛ እንዲሆኑ በነፃነት ማርኬት ውስጥ ገብቶ ሰርች አድርጎ ተሯሩጦ ብዙ ነገሮችን የሚሰሩ ላያደርግ ይችላል። እሱም አንዱ ችግር ነው ብዬ ነው የማስበው። ባንኩ ላይ ኢንቨስት ያደረጉትም ኢንሹራንስ ላይ ኢንቨስት ያደረጉትም ሰዎች ገንዘቤን የዛሬ 4 እና 5 ዓመት ትርፍ የሚያመጣልኝ ነገር ላይ ነው ወይስ ዛሬውንም ኩዊክ ሪተርን የሚሰጠኝ ነገር ላይ ነው ብሎ ጫና የሚያደርጉባቸዋል ባለሀብቶቹ ኢንሹራንሱ የሚበሉት ሰዎች ላይ። ስለዚህ የኢንሹራንሱ ሊደርሺፕ እና ማኔጅመንት ነው ቶሎ ትርፍ ሊያገኝ የሚችልበት ነገር ላይ ነው የሚሯሯጠው። ነገር ግን ትልቁ ማርኬት ያለው ሪቴሉ ላይ ነው። በጣም ትልቅ ማርኬት ያለው ሪቴል ላይ ነው። ያው ሪቴሉ ደግሞ የራሱ የሆነ የቢዝነስ ካራክተሪስቲክስ አለው። አንደኛ በጣም ብዙ ገንዘብ ይፈልጋል። ኦኬ። ሁለተኛ ያ በጣም ብዙ ገንዘብ ማግኘት ብቻ ሳይሆን በጣም ታጋሽና ስትራቴጂክ ኢንቨስተር፣ ሪስክ የሚወስድ ኢንቨስተር ይፈልጋል። ከሪስክ ጋር ተያይዞ ሃይ ሪስክ ከሆነ ሃይ ሪተርን ሊኖረው ይችላል፣ ሪስክ የሚወስድ። ሶስተኛ በጣም ቴክኖሎጂ ይፈልጋል፣ ሮበስት የሆነ ቴክኖሎጂ ይፈልጋል።
ኦኬ። አራተኛ በጣም ብዙ ትሬንድ የሆነ ማንፓወር ዲፕሎይ ማድረግን ይፈልጋል። ኦኬ። ያ ነገር ቀስ እያለ ማህበረሰብ ውስጥ እየገባ በደንብ ውስጥ እየገባ ብዙ ስራ እየተሰራ ማርኬቱ ቀስ እያለ ነው ማቹር የሚያደርገው። አንዴ ግን ሃርቨስት ማድረግ ከጀመርክ በኋላ ኢትዝ በቃ አንታፕድ የሆነ ትልቅ ማርኬት ነው። ልክ እንደ ከመሬት ውስጥ ኦይል እንደማውጣት በለው። ኤግዛክትሊ ዛትስ ቬሪ ጉድ ዲስክሪፕሽን። እኔ ተስፍሽ አሁን ባልከው ላይ በጣም እስማማለሁ። በተለይ ኢንቨስትመንት ይፈልጋል። ግን ኢትዮጵያ ውስጥ ገብቶሃል፣ ይሄ ሪቴል ኢንቨስተር የውጭ አገር ኢንቨስተር መጥቶ እዚህ ኤሪያ ላይ ታርጌት አድርጎ ያንን ቢግ ማርኬት ስናች ማድረግ ቢጀምር እኔ እንደ ኢትዮጵያዊ ማለት ነው በጣም ነው የሚያሳዝነው። ዋይ ብትለኝ፣ ምክንያቱም 30 ዓመት ኢዘ ለርኒንግ እኮ ቅድም ብለኛል። እንትኑ ድራይቭ የሚያደርገው ዲቪደንድ ነው። ቢዝነስ ስትሰራ ስሞል ቢዝነስ ከሆንክ ሪስክ ያው ኢትዮጵያ ውስጥ ካለው ከኢንፍሌሽኑ ከሁሉ ነገሮች አይተ ሪስኩ ቶሎ ገንዘቡን ሪተርን የሚያደርግልኝ ቢዝነስ መሆን አለበት ብለህ ልታስብ ትችላለህ። ግን እነዚህ ኢንሹራንሶች እነዚህ ባንኮቹ 30 ዓመት ሞላቸው እኮ ተስፍሽ። ዌን ዛት ሜንታሊቲ ኢዝ ጎይንግ ቱ ዲፍሪት አባባሌ ለምን መሰለህ? ቴክኖሎጂ ዲስተርብ ሊያደርገው ይችላል እና ዲስራፕሽን ይሆንና ትልቁን ማለት የተዘጋጀውን ኦፖርቹኒቲ ለሆነ ሰው አሳልፈ ትሰጠዋለህ። ስለዚህ ይህ ዌክ አፕ ኮል አይመስልም ወይ? አሚን ጀስት ዊ ጊቭ ኦፒኒየንስ ኦብቪየስሊ እያንዳንዱ ኢንቨስተር የራሱ የሆነ እንትን ይኖረዋል። ግን 30 ዓመት 20 ምናምን ዓመት በጣም ቬሪ ጉድ ኤክስፒሪየንስ ነው። ለምንድን ነው ኢንቨስት ለማድረግ እኮ ዩ ጀስት ዴዚግኔት ፋንድ እና እንደዛ ማለት እኔ የሚመስለኝ መክሎ ምን መሰለህ፣ አሁን የሆኑ ሰዎችን የዛሬ 10 ዓመት ነው ሪተርን የምታገኙ አሁን ፋብሪካውን እንትከል ስትላቸው ታንጀብል ነገር ተቆፍሮ ኮንክሪት እንትን ተብሎ እዛ መሬት ላይ ፈሶ ህንፃው ተሰርቶ ማሽን ተገጥሞ ያዩታልና ታንጀብሊቲ ይፈልጋል። ኢንሹራንስ ግን ሰርቪስ ነው። ሰርቪስ ላይ የሰዎችን ማይንድ ቀይረን ማርኬቱን ዴቨሎፕ አድርገን ወደፊት ትልቅ ገንዘብ እናገኛለን ብሎ ማሰብ ትንሽ አድቫንስ ሊሆን ቲንኪንግ ይፈልጋል። አሁን እኔ የሚመስለኝ ብዙዎቻችን እዚህ ሀገር ዶንት ኮት ሚ ከቻይና እቃምትን ከህንድ እቃምትን መሸጥ በመሸጥ ነው ሀብታም የሆን ነው። በጣም ጥሩ ነው። ያ ግን ያ ነገር ማድረግ አለበት። ከዛ የመጀመሪያው ስቴፕ ኢምፖርት ማድረግ ነው። ቀጥሎ ግን ማኒፋክቸር ማድረግ አለበት። አሁን ወደ ማኒፋክቸር የገባል። ማኒፋክቸር አድርገህ ደግሞ ጥሩ ዌልዝ አኩሙሌት ማድረግ ትጀምራለህ። ከዛ በኋላ የሚበቃህን ያህል ዌልዝ ስታገኝ ዩ ሃቭ ሴኪዩሪቲ አይዲያ ላይ ኢንቨስት ለማድረግ ኢንሹራንስ ይስጥታል አይዲያ። ስለዚህ ያ ራሱን የቻለ የግሮዝ ትሬንድ ነው ብዬ ነው የማስበው። ፕሮቴክሽኑ በቂ ነው። በጣም በቂ ፕሮቴክሽን አግኝቷል። ኦኬ፣ ከዚህ በላይ ማህበረሰቡ ዲዘርቭ የሚያደርገውን ሰርቪስ እንዲያገኝ ማገር ነው። አሁንም ፕሮቴክት ማድረግ ከዚህ በላይ አሁን አቅም ዴቨሎፕ አድርገናል። ካፓሲቲ ቢልድ ተደርጓል። በቂ እውቀትም አለ። ከዚህ በላይ ሪስክ የምንወስድበት ኢንቨስትመንት ያስፈልገናል ሪቴል ላይ። ኦኬ ዳትስ ቬሪ ኢምፖርታንት። ኦኬ በኢምፖርት ትጀምራለህ፣ ማኒፋክቸር ታደርጋለህ። ከዛ በኋላ በደንብ አድርገህ በበቂ ሁኔታ ዲስትሪቢዩት ታደርጋለህ። ከዛ ኤክስፖርት ወደ ጎረቤት ሀገሮች ኤክስፖርት የምታደርግበት ደረጃ ላይ ትደርሳለህ። ባይደን ዩ ዊል ዴቨሎፕ ኮንፊደንስ። ትልቁ ነገር ኢንቨስተሮች ኢንቨስት ለማድረግ የሚፈልጉት ነገር ኮንፊደንስ ነው። አለም እንዴ? ያ እነኛ ማኒፋክቸር ስታደርግ ወይም ኢምፖርት ስታደርግ ገንዘብን ኢንቨስት የምታደርገው ታንጀብል ፕሮዳክት ላይ ነው። ታየዋለህ። አልፎ በኮንቴነር ታሽጎ መጋዘን ውስጥ ይገባል። ልብን ይሞላል። በአይነት ገና ትሸጠዋለህ፣ ገንዘብ ታገኛለህ። እዚሁ ማኒፋክቸር ስታደርግ ደግሞ ስትራክቸሩን ታየዋለህ፣ ኢንፍራስትራክቸሩን ታየዋለህ፣ ዌርሃውሱን ታየዋለህ። እንደን ዩ ሃቭ ኮንፊደንስ። ገንዘብን ኢንቨስት ያደረግበት ነገር ማሽነሪውን ሁሉ ታየዋለህ። ነገር ሸጠው እችላለሁ ትላለህ። ኢንሹራንስ ላይ ግን የወደፊት ላይፍ ኢንሹራንስ ላይ ኢንቨስት ለማድረግ ገጠር ውስጥ ለማስተማር ፕሮሞሽን ላይ አዌርነስ ላይ ሂውጅ የሆነ ኢንቨስትመንት ነው ይፈልጋል እና ደግሞ ሃይ ሪስክ ያን ሃይ ሪስክ አየህ በቂ የሆነ አቅም ያለው ሰው ነው ሊገባበት የሚችለው። የሚገርምህ ተስፍሽ እኛ ኢትዮጵያ በጣም ጥሩ ሌቭል ላይ ነው አሁን ያለ ነው። ለምን መሰለህ? ቴክኖሎጂ በጣም ኢኔብሊንግ ፋክተር ነው። ማላዊ አንድ ጓደኛ የዚህ ኢንሹራንስ እንትን የሚል ሲነግረኝ ማላዊ ውስጥ ላይፍ ኢንሹራንስ የሚባል ነገር የለም ነበር። ግን በጣም የቆረጡ ማለት ዲያስፖራ የነበሩ የቆረጡ ሰዎች እዛ ሄደን አፎርደብል በሆነ መንገድ ቴክኖሎጂ ታግዘን ታይማችንን ምናችንን ኢንቨስት አድርገን ዊ ካን ሜክ መኒ አውት ኦፍ ኢት ብለው የሚገርም ትልቅ ቢዝነስ ክሬት አድርገዋል። እና እንዳልከው ታንጀብል የሆነ ምክንያቱም ለመሰለ እኔ አሁን ካፒታል ማርኬት ይባላል ኢትዮጵያ ውስጥ አይፒኦ ሊስቲንግ ምናምን ይወራል።
እሱ የስ ያስፈልጋል፣ ትክክል ነው። ግን ከዛ በፊት ደግሞ እነዚህ ሰዎች አሁን ከምትለው እኔ እናንተ ከምናወራው ሜንታል ሴታፕ እንዴ ካፒታል ማርኬት ምናምን እኮ ሌላ ትልቅ አድቫንስድ የሆነ ነገር ነው። አድቫንስድ ኮንሰፕት ነው። አድቫንስድ ኮንሰፕት ወደዛ ሌቭል ለማሳለፍ መሀል ላይ ተሞክረው ለመሰለ እኔ አሁን ማኒፋክቸሪንግ ኢትዮጵያ ውስጥ እንደ ባንክና እንደ ኢንሹራንስ ቴስትድ አጌን እንዳጌን ተደርገው ዴሊቨር ያደረገው ሴክተር የለም። ኢትዮጵያ አየር መንገድ፣ ባንኮቹ፣ ኢንሹራንሶቹ ባላቸው ሌቭል ተደጋግሞ ቴስት ተደርገው ምንም ዴሊቨር አድርጓል። አይ ነው ብዙ ፕሮብሌም ሊኖር ይችላል፣ ግን ሰምሃው ዘይ አር ዴሊቨሪንግ። ስለዚህ ለርኒንጉም በቂ ነው። አትሊስት ምንድነው አሁን ዌን ዊ ቶክ አባውት ካፒታል ማርኬት ዩ ዶንት ዱ ቲንግስ ላይክ በአንድ ዓመት በሁለት ዓመት የምትገዛ የዛሬ 10 ዓመት ኢንቨስትመንት ዩ አር ክሬቲንግ ዌልዝ ባይ ዘ ኢንቨስቲንግ ትሬድ የምታደርገውና ዌልዝ ክሬሽን የተለያየ ነው። እና ኢንሹራንስ እንደዛ አይነት ኢንቨስተሮችን ሪኳየር ያደርጋል። እና በዚሁ አይ ቲንክ ምናልባት እኔ ሁል ጊዜ ደጋግም የማነሳው ነገር ያ ኢትዮጵያ ውስጥ ማርኬቱ የሪቴል ማርኬቱ ላይ ለመግባት ፕራይስ ኢንዱስትሪ ሴንሲቲቭ ነው ወይ? አሚን ኢንፍሌሽኑ ይጨምራል። ይሄ ፕራይስ እንደ ቤሪየር ቱ ኢንትሪ ነው ወይ ለኢንሹራንስ ሴክተር? ማለት አይኖ ሰዎች ለምሳሌ የሆነ ሞተር ኢንሹራንስ ከቨር ለማድረግ እናንተ ጋር ሲመጡ ስትነጋገሩ ዲዩ ኮንሲደር ፕራይስ አዛን ኢሹ አሚን ኢን ጀነራል በኢንሹራንስ ሴክተር? በጣም የሚገርም ነገር ልንገርህ። በጣም የሚገርመው ነገር ኮንሱመሩ ፕራይስ ሴንሲቲቭ አይደለም። ኃይለኛ ኮምፒቲሽን አለና ፕሮዳክቱን ኢኖቬት አላደረጉትም፣ አልተሻሻለም። ያልተሻሻለ ፕሮዳክት ስለሆነ ሁሉም አንድ አይነት ነገር ይዞ ስለሆነ የሚወዳደሩት በፕራይስ ብቻ እንጂ ኮንሱመሩ አይደለም። ኮንሱመሩ ጋር ወይም ደግሞ ባየሩ ጋር ፕሮብለም የለም። ባየሩ የሚፈልገው በጣም ጥሩ ሰርቪስ ነው የሚፈልገው። መኪናው ሲጋጭበት እንድናሰራለት ይፈልጋል። በፍጥነት እንድናመላልሰው አይፈልግም። ኦኬ የሚለወጥን ነገር ይጠግናል ብለን እንድናደርግም አይፈልግም። የመኪናውን ዋጋ ዝቅ እንድናደርግበት አይፈልግም። የባየሩ ሜንታሊቲ እና የሴለሩ ሜንታሊቲ ወይም የኢንሹርዱ እና የኢንሹሩ ሜንታሊቲ አንድ አይነት አይደለም። we are in two different levels. This is one of the biggest problem. Okay ኢንሹራንስ ካምፓኒዎቹ ኢኖቬቲቭ ቢሆኑ የተለየ ነገር ይዞ ስለሚመጡ ያ የተለየ ነገር የተለየ ፕራይስ ሴት ማድረግ ይችላሉ። ኢኖቬሽን ስለሌለ ሁሉም አንድ አይነት ነገር ይዞ ስለሆነ ገበያ ላይ ያሉት ሚቱ ነው የሚለው ሁሉም ሰው። ስለዚህ መወዳደር የሚችሉበት አንደኛውና አንዱ ነገር ዋጋ ብቻ ነው። በጣም የሚገርም ሁኔታ ይሄ ነገር መንግስትን አስደንግጦት አሳስቦት ሚኒመም ፕሪሚየም ሁሉ ሴት ተደረገ። ቢኮዝ ኢንሹራንስ ካምፓኒዎች የፐብሊክ ገንዘብ ይዘው ሊከስሩ ይችላሉ። ያ ክሌሙ ፕሮፐርሊ ሊያቢሊቲው ምኑ ሴት በደንብ ካልተደረገ ፕሮቪዥን ፕሮፐርሊ ካልተያዘ ትልቁ መውጫ ብዬ የማስበው ሪሰርች ኤንድ ዴቨሎፕመንት ተደርጎ ችግር ፈች የሆነ መፍትሄ፣ ችግር ፈች የሆነ ሶሉሽን፣ ከስተማይዝድ የሆነ ፕሮዳክቶች፣ ኢኖቬቲቭ የሆነ ፕሮዳክቶች መምጣት አለባቸው። እነኛ ፕሮዳክቶች አየህ የራስን ፕሮዳክት ይዘህ ከመጣህ ለምሳሌ ጉግል ውሰድ። ጉግል ሞኖፖሊ ያለው፣ ስለዚህ የፈለገውን ያህል ቻርጅ ማድረግ ይችላል። ጉግል አሜሪካን ውስጥ ያሉ ኤርላይኖች ተሰብስበው በሙሉ የእነሱን 3 እጥፍ ነው ፕሮፊት ጀነሬት የሚያደርገው። ያ ሞኖፖሊ ይጠቅሙታል። ሞኖፖሊ የጠቀመው ምንድን ነው? ያንን ሰርች ኢንጂን በሱ ልክ ሌላ የሚያቀርብ የለም። ስለዚህ የሚፈልገውን ያህል ዋጋ መጠየቅ ይችላል። አየር መንገዶቹ ግን በሙሉ አሜሪካን ሀገር ያሉ አየር መንገዶችን ብትወስዳቸው ሁሉም ዴስቲኔሽን ኤ ዴስቲኔሽን ቢ ማድረስ ወስዳቸው ስለዚህ በጣም ተወዳዳሪ ናቸው። ስለዚህ ያላቸው አማራጭ በዋጋ መወዳደር ብቻ ነው። ያ የፕራይስ ኮምፒቲሽን ፕሮፊት ማርጂናቸውን ከ5% እንዳይበልጥ ነው ያደርገው። ስለዚህ ሁልጊዜም ቢሆን ዲፍረንሺዬሽን ኢዝ ቬሪ ኢምፖርታንት። ፕሮዳክትህን ዲፍረንሺዬት ማድረግ፣ የተለየ ነገር ችግር ሊፈታ የሚችል ነገር ማድረግ፣ ዲሞግራፊውን ማጥናት፣ በተለያየ ክላስ ማህበረሰቡን መከፋፈል፣ ሴግመንቴሽን ያስፈልጋል። ያ ሴግመንቴሽን ከፕሮዳክት ዲፍረንሺዬሽን ጋር ብሌንድ አድርጋ ዩ ካን አስክ የምትፈልገውን እና ኮመንስሬት የሚያደርግ ፕሪሚየም መጠየቅ ትችላለህ። ፕሮዳክት ኢኖቬሽን የሚቀጥለው ዲስከሽናችን እሱ ነው። እና ግን ከዛ በፊት አሁን አንተ እንደ ኢንሹራንስ ብሮከር ሆናችሁ ነው አልቲሜት ብሮከርስ። ስለዚህ ብትሰጡት ቫሊዩ አዲሽን መስት ቢ ኤክሰፕሽናል። እንደዚህ በጣም ፕራይስ ሴንሲቲቭ የሆነ ኢንቫይሮንመንት ላይ ኦን ቶፕ ኦፍ ዘ ኢንሹራንስ ፕሪሚየም ለእናንተ ሰርቪስ ከፍሎ ኢንሹራንስ ማስገባት እና ያንን ማስቻል በጣም ተስፋ ነው የሚሰጠኝ። አሚን ገባ እናንተ ራሳችሁን ዲፍረንሽት አድርጋችሁ ስለምትስሩ እና እዚህ ላይ ምን ዋት ኢዝ አዝ ብሮከር የአንተ ቫሊዩ አዲሽን እና ቻሌንጅ ምንድን ነው? ዋት ሜክስ ዩ ሶ ሰክሰስፉል ፎር ዘ ላስት 18 years? እኔ ሲጀመር ምን መሰለህ ማስበው እኔ በቫሊዩ ክሬሽን አምናለሁ።
ያ ፊሎሶፊ ቤት ውስጥ አለ። እኛ ሁልጊዜም ቢሆን ስለምናገኘው ነገር አናስብም። መጀመሪያ ስለምንሰጠው አገልግሎት ነው የምናስበው። የሚያስጨንቀን ነገር የደንበኞቹን አንድ ንብረት ኢንሹርድ ስናደርግ የአንተ መኪና ኢንሹርድ ስታደርግ ያን መኪና ለኛ አደራ የሰጠህን ያለው የሚሰማ ኢንሹርድ አድርገን ስለምናገኘው ኮሚሽን ወይም ስለምናገኘው ረቨኑ አለ የምንጨነቀው። እንዴት አድርገን ፕሮቴክት እናደርገዋለን? ምንድነው ስጋቱ? ኦኬ እንዴት አድርገን እሱን ሀሳብ እንገላግለዋለን? ነገ ኤኒ ፕሮብለም ቢያጋጥመው እንዴት አድርገን ፕሮቴክት የምናደርገው ብለን ነው የምናስበው። ስለዚህ የደንበኞቻችንን ቢዝነስ በደንብ አድርገን እናጠናለን። ምን አይነት ሪስኮች የተጋለጡ ናቸው ብለን በደንብ እንመረምራለን፣ ቼክ እናደርጋለን፣ እንመካከራለን፣ ደንበኛውን እናነጋግረዋለን። እንደን ለዛ የሚያስፈልግ አይነት ኢንሹራንስ ገበያ ላይ ፈልገን ልናገዛው እንችላለን። ኦኬ ባይ ዶይንግ ዲስ ገንዘቡን ሴቭ እናደርግለታለን፣ ኢነርጂውን እንቆጥብለታለን፣ ንብረቱን ፕሮፐርሊ ሪስኩ ማኔጅ እንዲደረግ እናደርጋለን። ሰው ደንበኞቻችን ዋናው ስራቸው ላይ ፎከስ እንዲያደርጉ ነው የምናመቻቸው። ይህን አደራውን እኛ እንወጠዋለን። ይህ ሀስል እንዲሆንባቸው አንፈልግም። ስለዚህ አንዱን ሸክማቸውን ማቅለል ነው የምናስበው። ያ ፊሎዞፊ በጣም ረዥም መንገድ ነው ይዞ የተጓዘው። እያንዳንዱ ደንበኞቻችን ፐርሶናላይዝድ የሆነ ሰርቪስ መስጠት ነው የምንፈልገው። ቅድም እንዳልከው 98% ኦፍ አወር ከስተመርስ ኮርፖሬት ድርጅቶች ናቸው። ስለዚህ ኮርፖሬቶች ደግሞ ከስራቸው ከቢዝነሳቸው የሚመነጩ ለብዙ አይነት ሪስኮች የተጋለጡ ናቸው። አሴታቸው ለብዙ አይነት ሪስክ ይጋለጣል። ስታፎቻቸው ለብዙ አይነት ሪስክ ይጋለጣሉ። ኦፐሬሽናቸው የሚያመጣባቸው ሊያቢሊቲ ሊኖር ይችላል። ስለዚህ ያን ነገር ሁሉ ኮምፕሬንሲቭ ላይተን በጣም የተሻለ ሪስክ ማኔጅመንት ስትራቴጂ እንዲኖራቸው ለማድረግ እንሞክራለን። ደንበኞቻችን በደንብ አድርገን ሰፖርት እናደርጋለን። ሌሎች ካላቸው ደግሞ የካሳ ጥያቄ እዛም ላይ ደግሞ በደንብ ሰፖርት ለማድረግ ጥረት እናደርጋለን። ያ ነገር ትልቅ የሆነ ኮምፒቲቲቭ አድቫንቴጅ ሰጥቶናል ብዬ ነው የማስበው። በጣም ጥሩ ነው። አሚን ይሄ እንደዚህ ነው መሆን ያለበት ቢዝነስ። እውነት ለመናገር ውጭ ሀገርም ያለው ይሄ ነው። ምክንያቱም አንዱ ከአንዱ የሚለየው ባይ ጀስት ጊቪንግ ዲፍረንት ከስተመር ኤክስፒሪየንስ እና እንደዛ ነው። ኢኖቬሽን ላይ እያለን እንግዲህ እዚያውን እንግሊዝ ሀገር ኢንሹርድ የማይደረግ ነገር የለም ተስፋዬ። አሁን ቅድም ስትናገር ማርኬቱ ኢትዮጵያ ውስጥ በፕራይስ የሚያደርጉበት ሪዝን ራሱ ኢንሹራንስ ፕሮቫይደሮቹ ለራሳቸው እንትናቸውን አጥብበውት እኮ ነው። የመጫወቻ ሜዳውን አጥብበውት ነው። አይነው ሬጉሌሽን ሊፈልግ ይችላል፣ የናሽናል ባንክ አፕሩቫል ሊፈልግ ይችላል። ግን ፕሮዳክቶችን ቴስት ቢደረግ ባይናው በጣም ብዙ አይነት የኢንሹራንስ ታይፖች ይኖራል። እንግዲህ እዚህ ውጭ ሀገር እንደምታውቀው አንተ ካለ ኤክስፒሪየንስ የሞባይል ፎንን በተመለከተ ብቻ ያለው የፕሮዳክት አይነት በጣም ነው የሚገርመው። ሞባይልን ብቻ የሞባይል ኢንሹራንስን በተመለከተ ማለት ፔትስ ሰው የሆነ ቦዲውን እግር ኳስ ተጫዋች እግሩን ታፋውን በቃ የሚታየውን ነገር በሙሉ ሪስኩን ለተወሰነ አሁን አደራ እንዲቀበል ለሰንበዲ ማድረግ እኮ ማለት ነው ኢንሹራንስ። እና የፕሪሚየሙን አፎርደብል አድርገ ማርኬቱ ሜዳው እንደዛ መስፋት ይችላል። ስለዚህ እዚህ ዳይቨርሲፊኬሽን ላይ ኢምፓክትፉል የሆኑ የተጀመሩ ማርኬት ላይ ፕሮዳክቶች አሉ አንተ የምታየው ፍሮም ዩር ኤክስፒሪየንስ ወይስ ገና በኢንፋንት ምንም ነገር የለም ማለት እንችላለን? ኢትዮጵያ የሚገርም ነገር እኛ አሁን እንደው ከኛ ካምፓኒ ሊጀምርልና እኛ ዊ ቢሊቭ ኢን ኢኖቬሽን። የሚገርምህ ነገር በጣም ብዙ ኢኖቬቲቭ የሆኑ ሰርቪሶች ያሉ። ለምሳሌ ያህል እዚህ ሀገር ለመጀመሪያ ጊዜ ምትክ የሚባል ደንበኞቻችን በእኛ በኩል ኢንሹርድ የሆኑ ደንበኞች መኪናቸው አደጋ ሲደርስበት የእነሱ መኪና ተጠግኖ እስከሚወጣ ድረስ እስከ 6 ሳምንት ድረስ የራሳችንን መኪና ልንሰጥ እንችላለን። ያዘጋጀነው መኪና ተከራይተን እንሰጣለን። ምትክ የሚባል ሰርቪስ ጀምረናል። ሌላ ሀገር የተለመደ ነገር ነው። የሎሌ ሰርቪስ የሚባል አለ። አሁን ብዙ ሰዎች ኢንሹራንስ ብሮከርን መጠቀም ብዙ አጋጣሚ አይኖራቸውም ወይ አስበውበት አያውቁም። ግን ኢንሹራንስ ገብተዋል፣ አደጋ ሲደርስባቸው ግራ ይጋቡና እንደው ማን ይረዳናል ምናምን ብሎ ይጨነቃሉ። ያኔ እኛ የሎሌ ሰርቪስ የሚባል ሳም 5 years ባክ የጀመርነው አገልግሎት አለ። የትም ቦታ ኢንሹራንስ ሲኖር አደጋ በደረሰበት ጊዜ እኛ ጋር ትመጣለህ፣ የምናስከፍል ክፍያ አለ፣ ከይዙን እንመለከታለን፣ ሄደን ተከታትለን እናስፈጽምልሃለን። የሎሌ ሰርቪስ እንለዋለን። ብዙ እንዲህ አይነት ኢኖቬቲቭ የሆኑ ሰርቪሶች አሉ። ኢንሹራንስ ካምፓኒዎችም ጋር አሉ እንደዚህ የተጀማመሩ ነገሮች አሉ። አሁን ቅድም እንዳልከው የሞባይል ኢንሹራንስ አንድ ካምፓኒ የሞባይል ኢንሹራንስ አለ። ፕሮፌሽናል ኢንደሚኒቲ ለዶክተሮች የሚሰጥ አንድ ኢንሹራንስ ካምፓኒ ጀምሮ ነበረ። የስኩል ፊ ኢንሹራንስ ከፓረንቶች ላይፍ ጋር ተያይዞ ልጆች ፓረንቶች በሞት ቢያልፉ የልጆች ትምህርት ቤት እንዳይቋረጥ እስከ 12ኛ ክፍል እንዲማሩ እስከ ኮሌጅ እንዲማሩ ስኩል ፊ ኢንሹራንስ የሚባል ተጀምሮ ነበረ። እንደዚሁ ለእድሮችን ኢንሹራንስ ለመስጠት እንዲህ አይነት የዲጂታል ላይፍም አሁን ሪሰንትሊ የተጀመራለ ሙከራዎች አሉ። በጥናት ላይ የተመሰረተ ሆኖ በቂ ገንዘብ ይፈልጋል ማርኬት ውስጥ አስርጾ ለማስገባት ጥረቶች አሉ። ግን
ትልቅ ገንዘብ ይፈልጋሉ እነኛ ጥረቶች። ኢንሹራንስ ካምፓኒዎቹ በተናጠል ከሚያደርጉት ነገር በተጨማሪ በጋራ ሆኖ ማርኬቱን ዴቨሎፕ ማድረግ ይጠበቅባቸዋል። ማርኬቱን አብረህ እኮ ዴቨሎፕ ካደረግነው ሁሉም ኢንሹራንስ ካምፓኒ የራሱን ቢግ ፓይ ያገኛል ከዛ ውስጥ። ኦኬ ሶ እንዲህ አይነት ሙከራዎች አሉ። ግን አንድ ኩባንያ ብቻውን ስለሚጀምረው ብዙ ያን ያህል ገፍቶ ማርኬት ውስጥ ገብቶ ትልቅ ውጤት እያመጡ አይደለም። ኦራይት በጋራ መስራት ያለብን ነገር አለ። አሁን ምንድነው ብዙ ጊዜ የምናተኩረው እዚህ ኢንዱስትሪ ውስጥ ኮምፒቲሽኑ ላይ ብቻ ነው። ግን ኮላቦሬሽን ያስፈልጋል። እሱም ፓርት ረስተነዋል። ኮምፒቲሽን ብቻውን አያሳድግም። ኮምፒት ማድረግ ባለብህ ቦታዎች ላይ ኮምፒት ታደርጋለህ። ኮላቦሬት ማድረግ ባለብህ ቦታ ላይ ደግሞ ኮላቦሬት ታደርጋለህ። በጋራ ማህበረሰቡን ማስተማር፣ በጋራ የኢንሹራንስ ፎረሞችን ትላልቅ ፎረሞችን ማድረግ፣ ሴሚናሮችን ማድረግ፣ ኦኬ ትላልቅ ፕሮሞሽኖችን ማድረግ በቴሌቪዥን ሊሆን ይችላል፣ በሬዲዮ ሊሆን ይችላል፣ በዲጂታል ሚዲያዎች ሊሆን ይችላል። የማርኬት ዴቨሎፕመንት ስራ የጋራ ስራ። ኦኬ አሁን እዚህ ነበሪ ኬንያ ላይ እዛ የኢንሹራንስ ሬጉላቶሪ ቦዲው የሚሰራው ያለው በጀት ልነግራችሁ ማርኬት ዴቨሎፕመንት ላይ እነኚህ ነገሮች ማርኬቱ ዴቨሎፕ ካደረገ ለሁላችንም ይሆናል። ማርኬቱ ዴቨሎፕ ካላደረገ ግን ኖ ማተር ሃው ሃርድ ዩ ትራይ ፈልገውን ያህል ማርኬት ልታገኝ አትችልም። የፈለገ ሪፋይንድ የሆነ ፕሮዳክት እንዲዘብ ይመጣል። ቢኮዝ አንድ ፕሮዳክት ብቻውን ሲመጣ ደግሞ ጥርጣሬ ይሆናል። እዚህ ኦኬ ሁለት ሶስት ካምፓኒዎች ሲሆኑ ያ ሁለት ሶስት ካምፓኒዎች ሲሚላር ፕሮዳክት ሲመጡ ትንሽ ሴንስ ኦፍ ኮምፒቲሽን ይሆናል። ማርኬቱን የበለጠ ዴቨሎፕ የማድረግ ነገር ይኖራል። በጣም ጥሩ ገለጻ ነው። እንትኑን ቅድም ባልከው በኮላቦሬሽን አንዴ የመርጀር እና አኩዚሽንን የሆነ ስለ ባንኮቹ የሆነ ፕሮግራም ላይ ስሰራ እንደ መነሻ ማለት ግዴታ በአንድ መርጅ ወይም አኳር ተደረግ ማለት አይደለም። አትሊስት ግን ለምሳሌ የሆነ ትልቅ የኢንፍራስትራክቸር ፕሮጀክት ቢኖር ኢትዮጵያ ውስጥ በሲንዲኬት ማለት ባንኬ በአንድ ለምሳሌ የኢንፍራስትራክቸር 20 ቢሊዮን የሚፈልግ ከሆነ ተለቅ ያለው ባንክ የሆነ ተለቅ እንደሱ አድርገው ለኒያም ፕሮጀክት መስራት አለ። ዘሴም ኮንሰፕት ኢንሹራንሱ ላይ ደግሞ በተለይ በጣም ሪስኩ ሄቪ ሆኖ ከባድ ሪስክ ሆኖ ያንን ቢዝነስ አንገዳግዶ ሊጥለው የሚችል ሪስክ ካለ ዩ ካን ዱ ሲንዲኬሽን ዩ ካን ዱ ኮላቦሬሽን ማለት 3-4 አለ እኮ ኢንሹራንስ ይባላል። እሱ አለ እምልህ ከአቅምህ በላይ ሪስክ አትቀበልም። ኮኢንሹርድ ታደርጋለህ፣ ሪኢንሹርድም ታደርጋለህ። ሁለቱም ነገሮች አሉ። እሱ ፓርት ኦፍ ቢዝነስ ኦልሬዲ ዴቨሎፕ ያደረገን አንድ ትልቅ ቢዝነስ ነገር እዚህ ሀገር የ100 ቢሊዮን ብር አንድ ፋክተሪ ቢመጣ አንዱ ካምፓኒ ብቻ ሊሰራው ልጅ አይችልም። ቢኮዝ ኢትስ ቢዮንድ ኤንድ አባቭ ኢትስ ካፓሲቲ። ሶ ያኔ ኮኢንሹረንስ ወይም ሪኢንሹራንስ ያስፈልጋል። እኔ እሱ ላይ ያለ ፖይንት ለምሳሌ ትልቅ የሆነ የኢንሹራንስ ወይም የኢንሹርቴክ ኢንፍራስትራክቸር መገንባት ሊሆን ይችላል። ዳታ ሳይንስ ማቋቋም ሊሆን ይችላል። ማርኬቱን ዴቨሎፕ ማድረግ ብዙ ሊድ የሚገኝበት ብዙ ሊድ ጀነሬት ልናደርግ የምንችልበትን ዳታ ፎርም ማድረግ ላይ ሊሆን ይችላል። ትልቅ ቴክኖሎጂ መገንባት ላይ ሊሆን ይችላል። ለምሳሌ ባንኮች አሁን ስዊች ባንኮች ሰብሰብ ብሎ ያቋቋሙ የአንዱን ካርድ ይዘህ በሌላኛው ካርድ ትጠቀማለህ። ልክ እንዲህ አይነት ትላልቅ ለኢንሹራንስ የሚያገለግሉ ኢንፍራስትራክቸሮች መገንባት አለባቸው። ሁለተኛ በጋራ ማርኬቱን ኢንሹራንስ ምንድን ነው? ኢንሹራንስ ለሀገር እድገት ምን ኮንትሪቢዩት ያደርጋል? ለአንድ ኢኮኖሚ ኢንሹራንስ ምን አስተዋጽኦ አለው? ለምሳሌ የአንድ ሀገር ኢኮኖሚ ጥሩ ነው የምትለው የራሱን በጀት በራሱ ገቢው ሲሰበስብ ነው አይደል? ገቢ ከሚሰበስብበት ነገር ደግሞ አንዱ ታክስ ነው። ዩሲ ታክስ ከበጀት ጋር ቀጥታ ግንኙነት እንዳለ ሁሉ ኢንሹራንስ ከኢንቨስትመንት ጋር ቀጥተኛ ግንኙነት አለው። በሁለት መንገድ። አንደኛው ነገር ፕሪሚየም በሚሰበሰብበት ጊዜና ካሳ በሚከፈልበት ጊዜ መካከል አይድል የሆነ ገንዘብ አለ። ያ ገንዘብ ኢን ሾርት ተርም፣ ሚዲየም ተርም እና ሎንግ ተርም ውስጥ ኢንቨስት ሊደረግ ይችላል። ያ ትልቅ የኢንቨስትመንት ካታሊስት ነው። ትልቅ ካፓሲቲ ይፈጥራል። ሁለተኛው ነገር ኢንሹራንስ በጣም ብዙ ዴቨሎፕ ሲያደርግ በጣም ብዙ ሰው ወደ ኢንሹራንስ ገንዘቡን ይልካል። ሴቪንግ ነው። ባንክ ሴቭ ከሚያደርገው ኢንሹራንስ ላይ ሴቭ ቢያደርገው ይመረጣል። ለቤቱ ኢንሹራንስ ይገባል። ለላይፍ ኢንሹራንስ ሲገባ በጣም ብዙ ገንዘብ ይሰበሰባል። ያ ደግሞ ትልቅ አቅም ነው ለሚፈልገው ኢንቨስትመንት። ይሄ በጣም ትልቅ ትኩረት ሰጥቶት መታሰብ ያለበትን ጉዳይ ነው። ቀላል ሴክተር አለ ኢንሹራንስ። አንዳንድ ሀገሮች ውስጥ አሁን እኛ ሀገር ፔኔትሬሽኑ ስትመለከቱ የጂዲፒውን 0.3% ነው ኮንትሪቢዩት የሚያደርገው። ወይራዝ የአፍሪካ አቨሬጅ 1.3 ሳምቲንግ ነው። የግሎባል አቨሬጁን ስንመለከተው ደግሞ 7% አካባቢ ነው ለጂዲፒ። ኢማጂን ቀላል ነገር አለም እና ትልቅ ኮኦፐሬሽን የሚሰጠን ትልቅ ሌቨሬጅ አለ ልንፈልግ ነው። ኮኦፐሬት ማድረግ ያስፈልጋል። እንትኑን በዚህ ወደ ቅድም ነካክተዋል። በዳታ በተመለከተ አሁን እዚህ እኛ ጋር ኢንሹራንስ ገብተን ልክ ስምን ዴት ኦፍ በርዝን ስታስገባ በቃ ኤቭሪቲንግ ይወጣል። ምንድን ነው? ቢኮዝ ዜር ኢዝ ዴታ
ገባ? ኢንፍራስትራክቸሩ ዊዛውት ዴታ ምንም ማለት ነው። እና ያኛውን ዴታ ገባ? አሁን ኖ ክሌም ዲስካውንት ቦነስ ለምሳሌ 2 ዓመት 3 ዓመት ምንም ግጭት ያላረክ እንደሆነ በእንትን ላይ አላረኩም ልትል ትችላለህ። ነገር ግን ሰርተፊኬት ዊል ካም አውት ምንም በቃ ዜርዝ ያንተ ታሪክ ኦልሬዲ አለ። እና እዛ ገባ ኮምፒቲሽኑ፣ ፕራይሱ፣ ሰርቪስ ሌቭሉ የሚያድገው ነገሮችን ስር አድርገህ ይዛ አይደለም። you need to start stretching, you need to start investing. ሼርሆልደሮቹን ቪዋቸው መቀየር አለባቸው። you know it's not all about taking money out from the country, it's just putting some aside እና ትልቅ የሆነ ሪተርን እኮ ለማግኘት ነው። ምንም that's the game, that is the game እና እሱም ማድረግ አለባቸው። ይገርምሃል እኮ መክብዬ አንድ አሮጌ መኪና ይዞ አንድ ካምፓኒ ሄድና 50 ሺህ ብር ፕሪሚየም ከፍሎ 500 ሺህ ብር ይወጣል። ሌላ ካምፓኒ ሴት ታሪኩን ስለማያውቁት 50 ሺህ ብር ሳይሆን 40 ሺህ ብር ተቀብለውት ሌላ 500 ሺህ ብር ይወጣል። እንደዚህ እያደረጉ የሚሽከረከራሉ። ቢኮዝ they don't have the common data. በጋራ ሊጠቀሙ የሚችሉበት ኢንፍራስትራክቸር የለም። ኢኖቬሽን ማርኬቱን ዴቨሎፕ ለማድረግ ትልቅ ሮል አለው። በዚሁ ስለ ኢንፍራስትራክቸሩ ስለ ቴክኖሎጂ ብንነጋገር አሁን ቴክኖሎጂ የቴሌብር ሪሰንትሊ እንዳልከው ቅድም አንተም እኔም አንብቤ ያለው የዚህ ከኮምፕሬሄንሲቭ ጋር የተገናኘ ይመስለኛል አይደል? ሶስተኛ እሱን ፋሲሊቴት እያደረገ ነው። ለኢትዮጵያ ኢንሹራንስ ደንበኛ ነው ወይስ ለሁሉም ኢንሹራንስ? ግን ኤግዛምፕል ለመስጠት እዚህ ልህ እንደሆነ ቴሌብር የሚባለው ከመምጣቱ በፊት አብዛኞቹ ባንኮች የራሳቸው የፔመንት ፕላትፎርም ነበረች። ስለ ባንኮች ነው ማውራት። የራሳቸው የፔመንት ፕላትፎርም ነበራቸው፣ ግን ብዙ የምትሰማው ነገር የለም። ማርኬቲንግን ፕሮሞሽንን ምንም አይሰሩም ነበር። ግን ዘ ሞመንት ቴሌብር ማርኬቱ ላይ ገብቶ አብዛኛውን ዲፖዚት ከማርኬቱ ላይ እየሳበ፣ ምክንያቱም ኢትስ ኦል አባውት ቴኪንግ መኒ አውት ፍሮም ዘ ሲስተም። ፔመንት እንዴት ነው አሁን ሪስፖንድ እያደረጉ ያሉት? እያንዳንዱ ፕላትፎርም ላይ ሄቪሊ ኢንቨስት እያደረጉ ነው። ሁል ጊዜ እንደዛ አይነት ቢሄቪየር አለን እኛ ኢትዮጵያ ውስጥ። ቢዝነሱ we would always like to follow እና አሁን ኢትዮ ቴሌብር እንዳልከው ኢንሹራንስ ሴክተሩን ገብቷል። ስለዚህ ይሄ ዌክ አፕ ኮል አይደለም ወይ? እና የትኛው ኢንቨስትመንት እንዴት ነው ቴክኖሎጂ ኢኔብሊንግ ፋክተር ሊሆን የሚችለው? ከቴሌብርና ዚያን ኤግዛምፕል ወስደህ ብትነግረን። መክብዬ አሁን ያው ኮርፖሬቶች ብዙ ኒድ አላቸው። ብዙ ኦርጋናይዜሽኖች እንደየ ቢዝነስ ታይፓቸው ኒድ አላቸው ብዙ። የእነሱ በጣም ጥንቃቄ የሚፈልግ ነገር ነው። ብዙ ዲስከሽን የሚፈልግ ነገር ነው። ብዙ ሪስክ አሰስመንት፣ ብዙ ሰርቬይ ይፈልጋል። እሱን እንተወውና ላርጅ ማጆሪቲ ወይም ሪቴል ማርኬት የምንለውን ብንወስድ በኢንዲቪጁዋል ደረጃ ሰዎች ላይፍ ኢንሹራንስ ሊገዙ ይችላሉ፣ ሄልዝ ኢንሹራንስ ሊገዙ ይችላሉ፣ የአክሲደንት ኢንሹራንስ ሊገዙ ይችላሉ፣ ለቤታቸው ፋየር ሊገዙ ይችላሉ። ኦኬ፣ ለመኪናቸው ሞተር ኢንሹራንስ ሊገዙ ይችላሉ። እነኚህን ነገሮች በሙሉ ከቴክኖሎጂ ጋር በማያያዝ ኢንሹርቴክ የሚባል ነገር አለ። በጣም ቀላል ሲስተም ዲዛይን በማድረግ ሰዎች ከስልካቸው ላይ እንዲገዙ ማድረግ ይቻላል። ይሄ አዲስ ነገር አይደለም። በሙሉ ያደጉ ሀገሮች ላይ በቀላሉ ከእጅ ላይ ነው የምትገዛው። ኢቨን የጤና ኢንሹራንስ ምርጫዎች ሁሉ ላይ አሉ። ላይፍ ኢንሹራንስ ምርጫዎች አሉ። ለቤትህ የምትፈልጋቸው ነገሮች በጣም ቀላል ነው። ቢኮዝ ያንን ያህል ሰርቬ የሚፈልግ ዲቴል የሆነ ሪስክ አናሊሲስ የሚፈልግ ነገር አይደለም ኢንዲቪጁዋል ማርኬት ላይ ወይም ሪቴል ማርኬት ላይ። ስለዚህ ቴክኖሎጂ ትልቅ ሮል ይጫወታል። ኢንሹርቴክ ኢኖቬቲቭ በሆነ መልኩ አፎርደብል በሆነ መልኩ ቴክኖሎጂውን መጠቀም ይቻላል። ኢንፋክት አሁን ችግሩ ምንድነው? በቀላሉ ከስልክ ላይ ልገዛ ትችላለህ፣ ግን በቀላሉ ከስልክ ላይ ስለገዛ በቀላሉ በስልክ ካሳ ክፍያ ላታገኝ ትችላለህ። እሱ አድቫንስድ ስቴጅ ነው። እሱ ግድ የለም አድቫንስድ ስቴጅ። መጀመር ግን ይቻላል። መጀመር ግን ይቻላል። እኔ ለዚህ ሁሉ ነገር የመጀመሪያው ነገር አሁን እጃችን ላይ ያለውን ከስተመር በደንብ አድርገን ኮንፊደንስ ቢልድ እንዲያደርግ ማድረግ አለብን። ሌት አለውን በስልክ ገዝቼ አይደለም በአካል ሄጄ ቢሯቸው ቡና ተጋብዤ ገዝቼ እኮ ካሳ እየተከፈለኝ አይደለም ሊል ይችላል። ነው ቅድም ያነሳው ነገር አለ ኢንትረስት ኢሹ። እዛ ነገር ላይ ኮንፊደንስ ቢልድ ማድረግ መቻል አለብን። ብዙ ፕሮፌሽናሎች ማፍራት አለብን። ኢንፋክት በጣም ብዙ ስትራክቸራል ፕሮብለም አለው ኢንሹራንስ ሴክተሩ። ኦኬ፣ ከካፒታል አንጻር፣ ከሬጉሌሽን አንጻር፣ ከማንፓወር አንጻር፣ ከስኪልድ ማንፓወር ከማግኘት አንጻር በጣም ብዙ ፕሮብለሞች አሉት። ግን እነኚህ ሁሉ ፕሮብለሞች ቢኖሩትም ሂውጅ ፖቴንሻል ከእሱ ጋር ደግሞ ተያይዞ ያለ ነገር። ኦኬ፣ ልክ ምንድነው ቻይናዎቹ እንደሚሉት ከሆኑ በቻይነኛ ፕሮብለም የሚለው ቃል ፕሮብለም ማለት ብቻ አይደለም፣ ኦፖርቹኒቲ ማለት ነው። እውነት ነው።
መፍትሄ መፈለግ ነው። ችግር ሲኖር እኮ ጥሩ ነው ይባላል እኮ ተስብሽ ሶሉሽን ምንድነው ስሙ ችግር ብልሃት ሊፈጥራል አለ የሚባለው በእኛ ፕሮብለም እኮ ማዘር ኦፍ ኢኖቬሽን ነው። ችግር ለመፍታት እኮ ነው ኢኖቬሽን ይመጣል። ኤግዛክትሊ። ስለዚህ እነዚህ አይነት ሴክተሩ እንግዲህ በጣም ኤክስፓንድ ካላረገ ካፒታል ቤዙ ትንሽ ከሆነ ከስተመሩ በደንብ ማርኬቲንግ ተደርጎ ኤክስፓንድ ማድረግ የሚችል ከሆነ ከዛ በተጨማሪ ደግሞ እንዳልከው ከሬጉሌሽኑ ምን አሳይድ ቴክኖሎጂውን ኢምብሬስ ለማድረግ ስኬል ይፈልጋል። ለስኬል ደግሞ እንግዲህ አሁን ያሉት ኦፕሽኖች የግሎባል ፓርትነርሽፕ ሊሆን ይችላል፣ የካፒታል ማርኬት ሊሆን ይችላል። ስለ መርጀር ምናምን ስታስቧል። አሁን ባንኮቹ እንግዲህ መርጅ አድርጉ እየተባሉ ነው። ለምን? የ5 ቢሊዮን ሪኳየርመንት። ኢንሹራንሶች ውስጥ ዋት ኢዝ ሃፕኒንግ? እስቲ እሱ ነገር ሉክ። አሁን የመጀመሪያው ስቴፕ መክፈት ነው፣ ፕሮቴክሽኑን ማንሳት ነው። እስካሁን ፕሮቴክት ታደርጋቸዋለህ ካምፓኒዎቹ በእግራቸው እስከሚቆሙ፣ አገልግሎት እስከሚያውቁ፣ ኢንተርናሽናል ኤክስፖዠር እስከሚኖራቸው፣ አቅማቸውን ዴቨሎፕ እስከሚያደርጉ። ግን ዝንተ ዓለም ፕሮቴክት ታደርጋቸው አትችልም። የሆነ ቦታ ላይ ከፍተህ ማጋለጥ ያስፈልጋል፣ መሞከር አለባቸው። ስለዚህ ፕሮቴክሽኑን ስታነሳው ፎሬን ፕሌየሮች መምጣት ይጀምራሉ። የፎሬን ፕሌየሮች ደግሞ ሲመጡ የመጀመሪያው ነገር በራሳቸው ሀብቱ ኦፕሽን፣ አንደኛው ኦፕሽን ራሳቸውን ችለው ኢንኮርፖሬት አድርገው ራሳቸውን ችለው ኦፐሬሽናል መሆን ነው። ሁለተኛው ኦፕሽን ከኤግዚስቲንግ ካምፓኒ ጋር መርጅ አድርገው ሎካል ኮንቴክስቱን እያዩ ኦራይት ኦልሬዲ ዴቨሎፕ ያደረገ ትንሽ የምትሆን ማርኬት ቤዛ ላይ ዛሬ አድርገው መነሳት የኦፕሽን አላቸው። ስለዚህ አሁን የመጀመሪያው ስቴፕ አሁን ቬሪ ሱን እንግዲህ ራሱን የቻለ ሬጉላቶሪ ቦዲ ይቋቋማል ኢንዲፔንደንት የሆነ እየተባለ አለ። የአካል ልክ እንደመጣ የሚያደርግ የመጀመሪያ ስራው የሚመስለኝ እኔ ፕሮቴክሽኑ ማንሳት ነው። ፕሮቴክሽኑ ከተነሳ በኋላ ኤግዚስቲንግ ካምፓኒዎቹ ሁለት ምርጫ አላቸው። ኤግዚስቲንግ ካምፓኒዎቹ አንደኛው መርጅ አድርገው ስትሮንግ ሆኖ የሚመጣውን ነገር መጋፈጥ፣ ሁለተኛ ካልሆነ ደግሞ ራሳቸው በሰልፍ ሪላንስ ሆነው ካፒታላቸውን ጨምረው ቴክኖሎጂያቸውን ጨምረው አቅማቸውን አዳብረው ለሚመጣው ነገር ዝግጁ መሆን ነው። ኦኬ። ስለዚህ ኢኔቪታብል ይመስለኛል መርጀሩ ሎካሊ ያለው መርጀርና አኩዚሽኑ ከውጭ ሀገር ካምፓኒ ጋር ደግሞ ኮላቦሬት አድርጎ ፓርትነር አድርጎ መርጅ ማድረጉ ኢቨን ኢንተርናሽናል ካምፓኒ ጋር የሚሆን ነው ይመስለኝ። ኤግዛክትሊ። ምክንያቱም የባንኮቹ ለመሰለ ለምሳሌ ባንክ ኤክስ ኢንሹራንስ ካለው እዛ የዛ ሜጀር ሼር ሆልደር ከሆነና ያ ባንክ ከሆነ ባንክ ጋር መርጅ ካረገ ወይም አኳየር ከተደረገ ወይም አኳየር ካረገ ኤቨንቹዋሊ ኢንቨስትመንቱ እዛ እንትኑ ጋር ያለው ሰማው ኢዝ ጎይንግ ቱ ቢ ኢምፓክትድ እና ዋን ወር አናዘር ያ ነገር ሀፕን ማድረጉ አይቀርም። እኔ ፐርሰናሊ አሁን ለጠቀስናቸው ችግሮች ይህንን የመሰለ ኦፖርቹኒቲ ኖሮ ያንን አድሬስ ለማድረግ የካፒታል የዚህ ኮላቦሬሽን እንዳልከው ኢሹዎችን አድሬስ ያደርጋል። ስኬል ይዞ ነው ኢምፖርታንት። ትልቅ ሲሆን ነው በደንብ ሰፋ አድርገህ ኮስት ቤዝም በጣም ትልቅ ሆኖ ፕሮፊትም ቀስ እያለ ሎንግ ተርም ነው ጀነሬሽናል የሆነ ዌልዝ ክሬት ማድረግ የሚቻለው። ስለዚህ እኔ አይ ፉሊ አግሪ በአንተ ባልከው አሰስመንት። እንግዲህ ተስፍሽ ያለኝ ጥያቄ ኦልሞስት ወደ ማገባደዱ ደርሻለሁ። ስለ ኦፖርቹኒቲዎቹ ዲስከስ አድርገናል። ማርኬቱ ላይ ምን ሊመጣ እንደሚችል አውርተናል። ግን እንደው በመጨረሻ ኢንዘኔክስ እንግዲህ ይህንን ያህል ጊዜ ተጉዞ መጥቷል ኢንዱስትሪው እንዳልከው ብዙ ፕሌየሮች ጆይን ሊያደርጉት ነው። ምን ይመስላል ኢንዘኔክስ ሌትስ ሴይ 3 to 5 years ኢትዮጵያ ውስጥ ያለው ኢንሹራንስ ኢንዱስትሪ ምን አይነት ሼፕ የሚይዝ ይመስላል? በዛ ዝግጅታችንን ብናበቃ። እኔ በጣም ኢንዱስትሪው በጣም ዲስራፕትድ የሚሆን ይመስለኛል። አንደኛ የካፒታል ማርኬት መምጣቱ በራሱ ትልቅ አስተዋጽኦ ይኖረዋል። ቅድም ያልናቸውን ነገሮች ብዙ ነገሮች የሚቀያየር ይመስለኛል ካፒታል ማርኬት መምጣቱ። አንዱና ኢምፖርታንቱ ነገር ኢንሹራንስ ካምፓኒዎች ካን ኢንቨስት አድርገው ገንዘብ እንደልባቸው ማግኘት ይጀምራሉ። ሊኩዊድ በሆኑ ቁጥር ስቶክ ማርኬት ላይ አክቲቭ ፓርቲሲፓንት የሚሆኑ ይመስለኛል። ኦኬ። በየቀኑ በሚወጡ ሼሮችን በመግዛትና በመሸጥ ሂደት የሚያገኙት ትልቅ የሆነ ኢንቨስትመንት ይኖራል፣ ከኦፕሬሽን ብቻ ሳይሆን። ሁለተኛ ዲጂታላይዜሽኑ ኮምፕሊትሊ የኢንሹራንስ ላንድስኬፕ የሚቀይረው ይመስለኛል። አዳዲስ ኢኖቬቲቭ የሆኑ ፕሮዳክቶች የሚመጡ ይመስለኛል። የውጭ ሀገር ካምፓኒዎች ይዘዋቸው የሚመጧቸው አዳዲስ አሰራሮች ይኖራሉ፣ ቴክኖሎጂዎች ይኖራሉ፣ ገንዘብ ይዘው ይመጣሉ። ስለዚህ በጣም ማርኬቱ የሚቀየር የሚሰፋ የሚያድግ ይመስለኛል እና በጣም ትልቅ የሆነ ብራይት ፊውቸር ነው የማየው። ስለዚህ ዲያስፖራው በተለይ አሁን ውጭ ሀገር ያለ ይህን ፕሮግራም የሚሰማ በየትኛው መስክ ላይ ቢሳተፍ ጥሩ ነው ትላለህ? አሚን ኢንሹራንስ ሆኖ በምን አይነት ፎርም ጀስት ኤኒ ቲፕ ካለ ምልህ ብዙ አይነት ፎርሞች አሉ። አንደኛ የኦነር መሆን ይችላሉ። ኢንሹራንስ ካምፓኒዎች ላይ ኢንቨስት ማድረግ ይችላሉ። ወደፊት እያደገ ነው የሚሄደው።
ኮንቲኒየስሊ የሚያድግ ይመስለኛል። መጥተው እዚህ የኢንሹራንስ አግሪጌተር መሆን ይችላሉ፣ የኢንሹራንስ ብሮከር መሆን ይችላሉ፣ የኢንሹራንስ ኤጀንት መሆን ይችላሉ፣ የኢንሹራንስ ተርድ ፓርቲ አድሚኒስትሬተር መሆን ይችላሉ። በጣም ብዙ ምኑ ተነካ? ኢንሹራንስ እኮ ገና ምንም አልተነካም እዚህ ሀገር። ኦኬ ኢንሹራንስ የሚያውቁ ሰዎች፣ ኢንሹራንስ ላይ ኢንቨስት ማድረግ የሚፈልጉ ሰዎች እዚህ ሀገር ቢመጡ ትልቅ ፖቴንሻል አለው። አሁን ደግሞ የሄልት ሴክተሩ እያደገ ነው። የሄልት ሴክተሩ ማደጉ ደግሞ የሄልት ኢንሹራንስን ይዞት ነው የሚነሳው። ወይንም ደግሞ ተመጋጋሪዎች ናቸው። የሄልት ኢንሹራንስ ማድረግ ሄልት ሴክተሩን ይዞት ይነሳል። የሄልት ሴክተሩ ማድረግ ደግሞ ኢንሹራንሱን ይዞት ይነሳል። ቪዥዋል ሰርክል አንዱ አንዱን እየመገበ እያደገ የሚሄድ ነገር ነው። ስለዚህ ሄልት ላይ ያሉ ሰዎች መጥተው እዚህ ሀገር ኢንቨስት ማድረግ ያለባቸው ይመስለኛል። ኢንሹራንስ ላይ፣ ሄልት ኢንሹራንስ ላይ ሄልዝ ላይ ያሉ ሰዎች ሄልዝ ላይም ኢንቨስት ማድረግ አለባቸው እያስባለሁ። ኢንሹራንስ እውቀት ያላቸው ሰዎች ሀገር ቢመጡ በጣም ብዙ አይነት ስራ ሊሰሩ የሚችሉበት ሁኔታዎች አሉ። የተመቻቸ ነው። በጣም ብዙ ፖቴንሻል አለ። ኢንፋክት ማርኬቱ ትልቅ ነው፣ ተስፋ ሰጪ ነው። እዛ ነገር ላይ መጥተው ብዙ ኢንቨስት ላይ ያደርጋሉ። ኢንሹራንስ ኤጀንቶች በጣም ጥቂት ኤጀንት፣ በጣም ጥቂት ብሮከር ነው ያለው። ማርኬቱ ወደፊት ሊያድግና ሊሰፋ ይችላል። ሰው ትልቅ እና ሂውጅ የሆነ ፖቴንሻል አለ ብዬ ነው የማስበው እና መጥተው ቢያዩት ቢሞክሩ በትናንሽ ነገር ቴስት ቢያደርጉት ብዬ ነው የምጋብዘው እኔ። በጣም አመሰግናለሁ ለነበረን ቆይታ ተስፍሽ። እንግዲህ ከተጣበበ ጊዜ ቢሮ ነው ያለው። ኢትዮጵያ መሽቷል፣ ከምሽቱ 2 ሰዓት ምናምን አልፏል እና ለእኔ አድማጮች እንዲሁም ይህንን ፕሮግራም ለሚደግፉ በሙሉ ይህን የመሰለ በጣም አይ ኦፕነር የሆነ ዲስከሽን ስላደረግን በእኔና በአድማጮች ስም አመሰግናለሁ። መልካም ጊዜ። እኔም አመሰግናለሁ ስለጋበዝከኝ። አመሰግናለሁ።